እና ከባቄላው አሳንሶ ፈጠረ አይልምሽም ብለሽ የምታስቢው ሁሉን ነገር ዞራ ይዛ ትወጣለች። ሁሉን ነገሯን ከየትኛውም አትበደርም። መጎኗ ካለ አትበደርም። የራሷን ነው ይዘው ትወጣ። ሰው እንዲሁ ምንም ነገር ከሰው አይበደርም። ነገር ግን መጣል ይችላል። ነገር ግን አልደርስም ብሎ፣ ነገር ግን አላውጣም ብሎ፣ ነገር ግን አልደከምም ብሎ መጣል ይችላል። ስለዚህ አንደኛ ነገር ትልቁ ነገር እኔ ሙሉ ነኝ። እንዲያውም ኃላፊነቴ የኔ ቀለምና የኔ ድምፅ ከሌሎች ሁሉ የተለየ ስለሰጠኝ እግዚአብሔር ይህንን ቀለምና ድምፄን ለዓለም ማሳየት አለብኝ ብለሽ መታገል ያለብሽ ለብቻሽ ስለተሰጠሽ ሰው ሆኗል አለ ሰጠሽ አንቺ አይደለም አንቺ ዘሽውጭ ልዩ ነሽ። በጣም ልዩ ነሽ። በቅርጽሽ አሻራሽ ብቻ ነው ያለሽ። ብዙ ነገሮችሽ ልዩ ናቸው። ያን ልዩ ሰው ነው ህዝብ የሚፈልገው እንጂ ክሊሼውን አይደለም። ከሌለ መምሰል የፈለግሽውን አይደለም። አንቺ ይሆንሽ እሱን አቅርቢ። እሱ ይሆንሽው ከሳይንስ ምክንያቱም ያንስ አልተቀበልሽምና ያንስ አስጭም አግኝተሽኛል። ነገር ግን የአንቺ ጣዕም ከእኔ ከእሱ አያንስም ብለሽ ካሰብሽ የአንቺ ከልም ለውጥ የለውም። ለውጥ የለውም። አንዱ እሱ። ሁለተኛ መፎካከር አያስፈልገውም። አንድ ሰው በጣም ደስ የምትለኝ ምሳሌ ናት። የታወቀ የቲያትር ጸሐፊ ነው እና በጣም ጀማሪ ሰው ጠብቆ ቤቱ በራፍ ላይ ቲያትር ጽፌያለሁ እባክህ አንብበና አስተያየት ስጠኝ አለው። የመጣት ፍላጎት እንዳለ ወጣቱ አይቶታል። እዛው ልጁ እንዳለ ጽሕፈትህን አንብቤልሃለሁ የምትወዳቸውንና ድንቅ ናቸው የምትላቸውን አረፍተ ነገሮችን በሙሉ ሰርዛቸው። በተረፈ ጽሑፍህ በጣም ጥሩ ነው አለ። ያ ማለት ምን ታያለሽ? የተበላሸው ነገር ከሌለ ሆነ እፈልጋለሁ ብለሽ የምትጠራሪበት ነገር እንጂ አንቺ የጻፍሽው ነገር ብልሽት የለውም። ግን ከሌለ ትሆኝ የፈለግሽው ነገር ግን ከሌለ መሆን ስለማትችል አበላሽተሽ ጽፈሽዋል። ስለዚህ የምትወጂው ደግሞ ያንቺን አይደለም ከሌለ መስልሽበትን ነው የምትወጂው አይደለም። እሱን ሰርዝ እና አንብበው አለው። ሁለት ነገር ነው እሱ። እሱን ሰርዘሽ ካነበብሽ አንቺ ማን እንደሆንሽ ታውቂዋለሽ። በቀረው አለም እንግዲህ የቀረው አንቺ አለሽ ያለሽው ለመምሰል ጽፈሻል። እሱን ካነሳሽ እኮ እዚህ የቀረው አንቺ ብቻ አለሽ ያለሽው። አንቺ ብቻ ያለሽው ስታነቢው አንቺን ሊያነጋግርሽ ከቻለ በቃ አሁን ችግሩ እኛ የሆነውን ቀረን ሰው የመሰለውን እንንጠራራና ወይ እኛን አይደለም ወይ ሰው ጋር አልደረስም ማለት የተበላሸን ሰዎች ሆነን እንቀራለን። እርግጠኛ ሆነ ከሰው ያነሰ ማንነት አልተሰጠንም። የኛ የራሳችን ቀለም አለ። እንዲያውም ቀለሙን ዓለም ከኛ ትፈልጋለች ከያ ስለማታገኘው ከማንም ስለማታገኘው እንዲያውም የኔን ቀለም ትጠብቃለች። ቆይታ ከማዘር አብዬ ነው ማዘር አብዬ እርሱን እስኪ ጥያቄው አለ ካናርጉት ማዘር አብዬ እንዴት መረጡት? አሁን ለምሳሌ እትዬ ምዬ ምናምን ቅድም እያልኩት ነበር ዳኒንም መንገድ ላይና ለምንድን ነው ማዘር ያሉት? ከማዘር ይልቅ እመዬ ቢሉት ወይም ደግሞ እምዋ ቢሉት ለምን አይገልጾም ነበር ወይ? ማዘር ለምን ብለው ጠሩት እላሉ። ያው ከወሎ ትንሽ ኑሬ ስለመጣሁ ነው መሰለኝ እቺኛዋን ጥያቄ እንድጠይቅ ተገደድኩኝ። እምዋ እና ለምን እንትን አሉት ስሞትን ወይም ደግሞ የዩቲዩብን መጠሪያ ለምን በዚህ ሊያደርጉት አሰቡ? ማዘር ያው እንግዲህ በቲክቶክ ስለምጠቀም እዛ ላይ ልጆች በሚያከብሩኝ ስም ስለተደረገ ዋና ስሜ ሌላ ነው፣ ዞሮ ወርቅነሽ ይባላል። ግን ልጆቹ ማዘር በብዛት ያሁን ልጆች ማዘር ይላሉ። ሁለተኛ ነገር ደግሞ ከፍ ደግሞ የሚሉት ያሳደኳቸው ደግሞ አብዬ ይሉኛል።
አብዬም እንግዲህ የክብር ስም ነው። ስም አለመጥራት ከፈለጉ ማዘር ይላሉ ግማሾቹ፣ ግማሾቹ ደግሞ አብዬ የፍቅር ስም ነው፣ የማክበር ስም ነው። ያ ሆኖብኝ ነው እንጂ ትክክለኛ ስሜ ወይዘሮ ወርቅነሽ ነው። አመሰግናለሁ ግልጽ ስላለው። እና ደግሞ የቤተሰብ ስምና የአንድ ቦታ ስም አለ። አሁን ቤተሰብ ውስጥ ወንድም ጌታ ነው የሚባለው። ወንድም ጌታ ወንድም ጌታ ነው የሚባለው። እንደውም ሰፈሩ ሁሉ ወንድም ያልሆነው ሁሉ ወንድም ጌታ እያለ መንደሩ ሁሉ አንዱ በጀመረው ይከተላል ሌላው። እንደዛ ነው። አሁን በብዛት አሁን የልጆቼ ጓደኛ የሆነው አብዬ ነው የሚሉት። በቃ ማዘርም የሚል ማዘር የሚለው ያው አንዳንዶቹ የተማሩት ማዘር ይላሉ። ለቲክቶክ ስም እናውጣ ሲባሉ በቃ ማዘር አብዬ እንበለው አሉኝ። በዛው የራሳቸው የቀደዳችሁት ነው ይሁን እንጂ ይሁንልኝ አሉ እና ትክክለኛ ስሜ ወይዘሮ ወርቅነሽ ነው። የቲክቶኩ ስም ደግሞ ማዘር አብዬ ይላል። ለዩቱቡ ደግሞ ይቀር ከተባለ እንግዲህ የእኛ ምክክር ይወስነዋል። አይ ችግር የለም። ያው እንደዚሁ ዝም ብሎ ለጥያቄ ያህል ብዬ ነው እና ሰው ብዬ ነው ግልጽ ለማድረግ ያለ ፈልጌ ነው እና አብዬ እያልኩ ልቀጥልና እኔ የዩቲዩብ ማዘር አብዬም ብለው ሲያቋቁሙ ቲክቶክ ላይም አሉት አካውንት እንደነገሩን እና አልተለመደም እንደዚህ በእርሶ እድሜ ላይ ሆኖ ሶሻል ሚዲያውን እንደ አንድ የስራ ዘርፍ አድርገው ያው አንተ አልክ አለ ክርስቶስ ጋር ቲክቶክ የነሱ ነው የወጣቶች እኮ ይሄ ብዙ ሰው ጥያቄ ነው። ምክንያት ይኖረዋል። ሁሉም ነገር ስትጀምሪ ምክንያት አለው። አሁን አንቺ ደራሲ ለመሆን ካሰብሽ የራስሽ ምክንያት አለሽ። ራስሽ ታሪክ ትነሻለሽ፣ ባየሽው ነገር ትጨምሪበታለሽ። የብዙ ሰው እየደባለቅሽ ነው ያንን ደራሲ የምትሆኝበት እና እኔ የምወደው ልጄ ተለይቶብኛል። ለዓይኔ አይቼም አልጠግበው ከጎኔ ስለተለየኝ በሆነ ነገር ደግሞ የከፋኝ ነገር ነበረ። አንዳንድ ምስጢር ደግሞ ለሰው አይነገርም ለእግዚአብሔር እንጂ። በዛ የተነሳ ልክ በቃ ከኔ ጋር ነው ከከፋኝ ነገር ጋር ሲያጋጥመኝ ይህ ነገር ከኔ ጋር ይሄዳል፣ በዚህ ልጀምር ብዬ ልጄ ጀምራለኝ። በዛ ለቀብ ለመታየት በቃ ተይ እናታችን ቲክቶክ ይቅርብሽ፣ ስድብ እኮ አለው አሉ። ምን አጥፍቼ ነው የምሰደበው? ምን ችግር አለው? ሰውን ተመሬት ተነስቶ መሳደብ አለ እንዴ? እኔ ምን አገባኝ? እግዚአብሔር አይወደውም። አይተው ሊሰርቡኝ ይችላሉ፣ አይተው ሊያከብሩኝ ይችላሉ በሚል ጀምሬ እስካሁን ከክብሬ ከፍ አልኩኝ እንጂ ዝቅ አላልኩም። ደስ የሚል ነው። እንደውም ቲክቶክ ላይ ትንሽ ታምሜ አቋርጬው ነበር ለአንድ አመት። እንግዲህ ሰው ሆኖ የማይታመም የለም። ለምክር ነው። እግዚአብሔር ደግሞ ወዳጁን ቆንጠጥ ካላረገው እግዚአብሔር ያለበት አቅም ሊመክረኝ ነው ያሳመመኝ። ህዝቡ በሙሉ እናታችን ምን አገኛት በሚል እግዚአብሔር ይማርሽ ስላሉኝ ይኸው እግዚአብሔርም ሰምቷቸው ከበሽታው ለመዳን በቅቻለሁ። እንደውም ስታከም ልጆቹ በሽታው ምን እንደሆነም አልነገሩኝም። ብርድ ብሎኝ ተኛሁኝ። ወደ ሕክምና ወሰዱኝ። ያው እንግዲህ የሚደረገው ሁሉ ተደረገልኝ። ኦፕሬሽንም ተደረገ። ያው ካንሰር ምናምን ተብሎ በእጄ እንደ ህፃን አለቅስ ነበረ። ክፉ ነው ካንሰር ማለት፣ ግን ምሕረትም አለ። ለምን በጊዜ የተመረመረ ሰው ከዛ በሽታ ይድናል። ያ በየ3 ሳምንቱ መድኃኒቱን ስወስድ ልክ 3 ሳምንቱ ሲደርስ እንደ ልጅ እምባ ይመጣል። ለምን ያ መርፌ በእጄ ላይ የሚሰጡኝን ሀሳብ ይዘኝ ነበር። ፈራለሁ። በጣም ስለምፈራ ደረስ ካንተ ቀን እያልኩኝ ከዛ ወዲህ የሚያደርገውን የሚያሰቃየውን የደረሰበት ያውቀዋል። ብዙ ጊዜ በቲክቶክ እንኳን ሲለቁ እንደዚህ ያዛቸው ሰዎች እባካችሁ እኔ ኮሜንት ነው የምጽፍላቸው ለነዛ ሰዎች። እኔስ እንደምንም ተወጣሁት፣ በቤተሰብም በራሴም ተወጣሁት። ግን ያሌለው ሰው አይችለውም።
ያሌለው ሰው አይችለውም። ክፉ በሽታ ነው። ዋጋውም ውድ ነው። መድኃኒቱም ውድ ነው። ህመሙም ክፉ ነው። ግን እግዚአብሔርም ራራልኝ፣ ለመዳን በቅቻለሁ። ያልደረሰበትም አይድረስበት፣ ለደረሰበትም ምሕረቱ ሰጥቶናል እና እግዚአብሔርን አመሰግነዋለሁ። በዚህ ምክንያት ነው ቲክቶኩንም ብዙ ነገሮች አሉኝ በሆዴ ውስጥ ያው ብጀምረውም እየጣመኝ ሄዶ ዘመድ ማገኘሁበት፣ ልጅ ማገኘሁበት፣ ቤተሰብ ማገኘሁበት። ቲክቶክ ሱሰኛ ነው። እውነቴን ነው። እኔ ራሴ ዘመዶቼ ለምንድን ነው ይህ ነገር የተጠቀምሽው ብለው ሲሉኝ ለምን ትጠይቁኛላችሁ? ከቻላችሁ ተጠቀሙ፣ ምን ችግር አለው? እኔ አልከለክላቸውም። ልደት ምናምን ሲኖራችሁ፣ ድግስ ሲኖራችሁ፣ የተጣላ ስታስተርቁ፣ የተቸገረ ስትረዱ መልቀቅ ይቻላል። የኔም ብቻ ለምንድን ነው የከበዳችሁ ብዬ ብዙ ሰው እክሳለሁ። የኔው የተለየ የሆነበትን ብዙ ሰው አውቃለሁ። እኔ ሰው መጥፎ እስካልሰራ ድረስ አይጠላም። ቲክቶክ በማስተላልፍበት ቲክቶኩን ለምለቃላቸው ሰዎች ምንም ጥላቻና አብዬ እንደዚህ ነው ብሎ መልስ ያደረገልኝ የለም። ጥሩ ከመናገር እግዚአብሔር ይማርሽ ከማለት ሌላ የሰንበትን ብለቅ እንኳን ለዚህ ያደረሰሽ የሚል በቃ አይቶ መፍረድ ነው። አይቶ መፍረድ ነው። ማዘር አብዬን እየተከታተላችሁ ፎሎ፣ ሼር እና ሪፖስት ኮፒ ሊንክ አድርጉላቸው። በዚሁ ቲክቶካቸውን ዩቲዩባቸውንም ያው ሰብስክራይብ አድርጉና እንቀጥላለን። እስኪ አሁን ደግሞ ወደ ፎቶ ታሪክ ወደ ፎቶ ትዝታ እንመለስና እኚህ ጎረምሳ ማን ናቸው? እንዴት ነው? ኧረ በጣም የጀግና ፊት ነው። አበሻዊ ፊት ኮስተር ጊዜውን ይኸው ነው። አሁን ለውጥ ያለው ነገር ምንድን ነው እንግዲህ እድሜሽ የራሱ የሚመክርሽ ነገር አለ፣ የምትለውጭው ነገር አለ። ድሮ ሰው ተናገረ ብዬ ቆጣ ነበረ፣ ሊያስረዳ ሞክር ነበር፣ ልደበደብ ሞክር ነበር፣ ልመልስ ሞክር ነበር። አሁን ግን ለካስ ሰዳቢው ራሱን መሰደቡን ለምንድን ነው የምለው ብላለሁ። አሁን አንቺን ሌባ ብሎ ቢሰድብሽ አይደለሽም አለ ካይደለሽ እሱ አፉን አበላሽ። አንቺ ካልተቀበልሽ እኮ በቃ ሰውዬው ሊያሳምሽ ነው የወረወረው። ለምን ትፈቅጂለታለሽ እንዲያምሽ? አንቺ ደግሞ አይደለሽም። እሱ ደግሞ ለሰው ሁሉ ሌባ ናት ብሎ ሊያዋርድሽ ነው የፈለገው። ለምን ስድቡን ትቀበያለሽ የሚል ሀሳብ ስላለኝ እኔ ካልተቀበልኩት እኮ እኔ አይደለም እና ደግሞ እኔ አይደለሁምና እኔ አይደለም። ስለዚህ አልበሽቅም። እንዳውም ከጊዜ በኋላ የተማርኩት ነገር እንዲያውም ሌባ ነህ ሲለኝ በጣም ጥሩ ነገር ነው። ለብዙ ሰዎች ብዙ ሰው ፊት ቢናገር በጣም ጥሩ ነው። ለምን መሰለሽ? ብዙ ሰው ሌባ ነው ብሎ ስሰርቅ ላይ ይፈልጋል። ስለዚህ ለዛ ሁሉ ሰው እንደማልሰርቅ ካሳየው ያ ሁሉ ሰው ምስክሬ ነው እኔ ሌባ እንዳይደለም። ስለዚህ ሌላ ጊዜ ሌባ ብለውትም አይ እሱን አምነዋለሁ ምስክር አበጀልሽ እኮ ማለት ነው። ሰው እኮ ይበልጥ እንዲያይሽ አደረገ ማለት ነው። ያልሆንሽውን ከተናገረ ሰው ሁሉ በዛ ነገር አንቺን እንዲያይሽ አድርገዋልና እንዲያረጋግጡ እንደውም እድል ሰጠልሽ። ማስታወቂያ ሰራልሽ እኮ እንደማለት ያለው ሌባ ስልሽ ሌባ እንዳይደለሽ ሰዎች ሁሉ እንዲያረጋግጡ እድል አጋጠመሽ ማለት ነው። ለምንድን ነው የምትታገዩ? ጥሩ ማስታወቂያ የሚሰራልሽ ሰው አገኘሽ እኮ እሱ እና እንደዛ ነው። ካልሆን እኔ ወይ ካላልኩ ስልዌን አይደለም ነኝ። ግን ሰው ምን ለኛል ብዬ ግን መልስ ከሰጠው ግማሽ ይሆናል። ምክንያቱም ሰው ሁሉ ሌባውን ይከራከራልና አይደለም ብሎ ይከራከራል። አሁን እሱ አየሻው ግማሽ አረጋግጡ ማለት ነው። ሌላ ግማሽ ነው የቀረኝ ማለት ነው። ይሄኛው ግን እንዲያረጋግጥ ድል ሰጠው አይደለም። እኔም ሞያ ያልኩኝ እኮ ሌባ እሺ ዝም አልኩ አይደለም እኮ ማለት ነው። ልክ ለአንድ ጓደኛዬ እንደዚህ ከሰው ጋር ጣላና ደነገጠና እሷ እኮ እንዲያርጋኝ ነው አለ። ልጅ ተናገረው ሰድበው መቷት ነው። ከተመተኑ በኋላ መጣና እንዲህ አለ
የሚገርመው ነገር እኮ እሱን ነገር መሆንህን አላውቅም ነበር አልኩት። እንደ ምን ማለት ነው አለ። ለምን ወይ ያልክ አንተ ሰው መካከል ወይ ትላለህ? አሁን ያለ ስም ብጠራ ወይ ትላለህ? አይደለም አሁን ቆይ ያልክ ለምን ወይ ያልክ አልኩት። ለካ ያለ ስሜ ወይ ብዬ ነው ለካ። ምን አገባህ? እሷ ትጥራ እንደፈለግ አንተ ለምን ወይ ያልክ? ይሄ እንደ ትልቅ ምክር ነው። ለምን ወይ ያልክ? በቃ አሁን ድረስ ባገኘኝ ቁጥር ያወራዋልና የተማርኩት የዛሬ ስንት ዓመት ነው። አሁን እንዳውም በቃ ሰው ያልሆንኩትን ሲናገር ጎሽ ብዙ ሰው እንዲያረጋግጥልኝ ማስታወቂያ ተናገርልኝ ነው የምለው እንጂ አልበሽኩም። ካልሆንሽም ችግር ይባ አይደለሽም እንደዛ ነው የምለው ነው። ያልሆንሽው ነገር ሊያሳስብሽ አይገባም። የሆንሽው ነገር ከሆነ ደግሞ ከፈለግሽ ተቃበል ፈለግሽ አንተ የሰው ነገር አሰማም። ብዙ ጊዜ እንደዚህ ካልመሰለኝ በክስም በልና እንድበል ለኔ እመልሳለሁ። አንተ ሰው ነገር አሳምልኝ። አዎ አልሰማም ነው የምለው። ሌላ ጊዜ ሊሰማኝ ይመልከታ። አዎ አልሰማም። በተለይ እንደዚህ እንደ ሐሳብ ከሆነ አልሰማም እላለሁ ይናገራል። በቃ ምን አስደብቀኝ ነኛ የሆንኩት ደግሞ ለመደበቅ ሌላ አስፈላጊ እኮ ባለቅ እንዴ ነኝ። ሌላው እንደውም ሰው ይጠንቀቅ። ነገርኩት ተጠንቀቅ ነው ካልኩት ፊቴ ተራ ነገር አትናገር ማለት ነው። ቋሸ ሽታም ነብይ ይነገራል። እና ለማንኛውም ይሄንኛው ስዩም ቢሆን እንደዚህ በጣም ነበረ የምናገረው በጣም ነበረ እንትን ብለው አሁን ተገርቷል። እነዚህ እስኪ እዚህ ምስሉ ላይ ያሉት በነገራችን ማለት ቤቱ ማለት ይሄ ቲያትር ነው። ይሄ ቲያትር ቤቱ ቲያትር ቤቱ የምትባለው ቲያትር ሲሰራ እጅ ስነሳ የተነሱት ነው። ባለጤ ምሁር ሰው ነው አይደለም። ተሾመ አንዳርጋቸው ጓደኛዬ ነው። በነገራችን ማለት ይሄ ቲያትር ማለት ሁለት ቲያትር ቤቶች በአንድ ቀን የተከፈተ ነው። ቤቱ አንድም ታሪኩ በአንድ ቀን ሁለት ቲያትር ቤት ተከፍቷል። ምን ቲያትር ቤት? ቲያትር ቤት እንኳን ሲኒማ ቤት ነው። አዲስ ከተማና ሲቲ ሆል በአንድ ቀን ተከፍቷል። አዲስ ከተማና ሲቲ ሆል ቤቷ ቲያትሯ ቅር ስለምትል ከሙዚቃ ጋር ነበር የሚቀርበው። ድሮ እንዳውም እኮ በአመዛኛው ከሙዚቃ ጋር ነው የሚቀርበው። ሙዚቃው መዘጋጃ ቤት መጀመሪያ ሙዚቃው ታየ። ቲያትሩ ነው መጀመሪያ ቲያትሩ እዚህ ሲቲ ሆል ታየ። ቲያትሩ ሳቅ ሙዚቃው ነበረ። እዛኛው ደግሞ መጀመሪያ ሙዚቃውን አሰራንና ይሄን ሲጨርሱ እዛ መጡ። ሙዚቃው ደግሞ እዚህ መጣ። እንዲያደርገን አቀራርበን በአንድ ቀን ሁለቱም ቀን ተከፈተ ቤቱ። ይሄ መጀመሪያ ነው። እንደውም ሰምተሽ ታውቂያለሽ? እንደዚህ በአንድ ቀን ተከፈተ። እኔ ግን እንደውም የሚገርምሽ አዲስ ከተማ ፊልም ቤት የት ጋር ነበር? ከገበያው አዳራሹ ጀርባ ፊት ለፊት ከገበያው አዳራሹ ጀርባ እዛ ነበር ሲሉ ሰማለሁ። እዛ ነው። ሶስት ቦታ እንደውም እንድከፍተው ፈልጌ አንደኛው አክተር አበላሸብኝ እንጂ ወይ ጅማ ወይ ሐረር ከፍተዋለሁ ብዬ ነበር። ሶስት ቲያትር በአንድ ጊዜ ሶስት ቦታ። አንድም ቤቱ ይሄ ቲያትር ማለት ይሄኛው ቲያትር የነሱ ግሩፕ ነው። እኔና ፈቃዱ ደግሞ ነው። ሌላ ደግሞ ያለንበት እዛኛው አዲስ ከተማ ይታይ ነበር። ይሄንኛውስ አንደኛውስ ማን ነው? እሱን ደግሞ ታሪክ ልንገርሽ። ይገርማል ቤቱ። አንዳንድ ጊዜ ታሪክ ራሱ ይከተልሻል ወይ ደግሞ አንቺሽ የምትሄጂበት እሱ ይከተልሻል። አላውቅም። አሁን ይሄ ቲያትር ማለት ቲያትር አዘጋጅ የመጀመሪያ ዝግጅቴ ነው። ይሄ ልጅ አሁን አብሮን አይሰራም ከኛ ጋር። አይ እሱማ ፈቃዱ እኮ ነው። ጋሽቄ ናቸው ተቀማሪ እኮ። ኧረ በስመ አብ። ቀጥሏለሁ። ተሾመ ይባላል። ሁለቱም ተሾመ ነው ስማቸው። እና ተሾመ ማለት ሲሰራ የሆነ እምቢ ይለኛል። አይሰማኝም። ስራ አይሰማኝም። እንዲህ አድርግ አይሰማኝም። ከዛ ምንም አይደለም ደገማው እለዋለሁ። ልክ እስኪጨርስ አቁም በቃ ደገመው እለዋለሁ። መጨረሻ ላይ ለምንድነው ደግሞ ያልኩህን አልሰራሁም ድገመው። ትክክለኛ እስክትሰራ ድረስ አስደግምሃል። አስደግሞ አለቀሰ። ትለኛለህ አልሰራህልኝ። የምፈልገውን አንተ የምትፈልገውን የምትሰራው እንጂ እኔ ነገርኩህ ነው። ከዛ
ሰራ፣ አለፈ፣ ቲያትሩ ተሰራ። ከሁላችን የተደነቀው ልጅ እሱ ነበር። መጨረሻ ላይ ሁላችንም ፈራን። እሱ ጋር መድረስ አቃተን። አለፈን ሁላችንም። ይሄን ያህል ገርሞኛል። የበለጠኝን ልጅ አሰራሁ ማለት ነው። እኔ ራሴ አልሰራም ብዬ በቃ እሱ ጋር መድረስ አልችልም። የሚገርም አድርጎ መጫወት ጀመረ እና ተሾመ ይባላል ለታሪኩ እስኪያለቅስ ነው ያሰራሁት። በኋላ ግን እኛ ራሳችን ሁለተኛ ሆን እሱ በለጠን። ከእሱ በላይ ያልሰራችሁት እናንተ በቲያትር ላይ እሱ በለጠን። በጣም የሚገርም ነበር። እስኪ ቺኛዋስ ፎቶ ይሄ ማለት ቴዎድሮስ ላይ በነገራችን ላይ ይሄ ልጄ ነው። ትንሹ ልጄ ነው። አለማየሁ ነው የሚሰራው እና ያኛው ፈቃዱ ነው። ልጄ ነው። ከልጅ ጋር አብሬ ሰርቻለሁ። ቴዎድሮስ ላይ ከወንድሜም ጋር አብሬ ሰርቻለሁ። የመጨረሻ ታናሽ ወንድሜ ማን ያዟል እንደሻው እዚህ ላይ አብሬ ሰርተናል። ከልጅም ከወንድሜም ጋር ከያኒ ቤተሰብ ነው ሆና አጋጣሚ አልቀጠሉበትም። አስተማሪ እኮ ነው። እንደውም ማን ያዟል አስተማሪ ቲያትር አስተማሪ እኮ ልጆች አስተማሪ ዩኒቨርሲቲ ልጆችስ ወንድሜ ኦኬ እኮ ልጆችስ አልቀጠሉበትም። እንዴ በጣም ማክተር ነበር እንዴ። በጣም ደስ ይላል። እዚህ ጋርስ ምን ሆኖ ነው? ምንድነው ያስቆዘሙት? እዚህ ጋር አስጋሽተኝ አንድ ትንሽ የድራማ ነገር ለመስራት ቪዲዮ ነው። ጫማ ሰፊ ሆኜ ነበር የሚሰራው። እሱን ስሰራ ነው የተስፋዬ ማሞ ድርሰት ነው። እሷ ናት። ችግረኛ ሰውዬ ነበር። ከሱ እሱን አይነት ነገር ነው። እሺ በኔ በኩል ያሉትን ጥያቄዎች ልጨርስ ነው። ከመጨረሴ በፊት አንድ ጥያቄ ጠይቄዎች 2-3 መልስ የሚሰጡበት ጥያቄ ነው ጠይቆት። የመጀመሪያው ስለ ጓደኝነት ምን ያስባሉ? ጓደኝነት ለርሶ ዋጋው ምንድነው? እና ሳናነሳ ደግሞ እንዳልፍ የምፈልገው ነገር ምንድነው? አሁን በጣም ታዋቂ ሆነው በከንቱ ብለው የሚጠሩት ስለ በስንቱ እስኪ ብዙዎች የሚጓጉለት እሱን ነውና መጀመሪያ እስኪ ስለ በስንቱ ይንገሩንና ቀጥለው ስለ ጓደኝነት አንስተውልን ስለ ጋሽ ወጋየሁ አበቄለሽ ነው አብረዋት ስለሰሩት የፍቅር እስከ መቃብር ሁነኛ ትዝታ አበቄለሽ ኑዛዜ ይመስለኛል። እስኪ በስንቱ ጋር ይገልጹልን። አዲስ ስለ በስንቱ አዘጋጆች በስንቱ ብናገረው ደስ የሚለኝ በስንቱ ማለት ብዙ ሰዎች ይወዱታል እንኳን ወደዱት። እኔም ተወደደው ስላለ ደስ ብሎኛል። ነገር ግን ብዙ ሰው የወንዶቹ ካራክተር በጣም ጅል አድርጋችሁታል ምናምን የሚል ብዙ አስተያየቶች አሉ። የተገነባው ወይም ተገንብቶ ነው የገባኝ ወይም ስናገር ልክ ነው የተባልኩበት ነገር ወንዶች በአመዛኙ ሁለት ፐርሰናሊቲ ነው ያለው። ሞቅ ያለ ቦታ ላይ ስንደርስና አድማጭ ስናገኝ ኮራ ያለውን ነገር እኔ አዋቂ ነኝ፣ እኔ ትልቅ ነኝ፣ እኔ እንትን ነኝ የሚለውን ኢቭን አለቆቻቸውን እኮ ሁሉ ያማሉ። ምን ያውቃል እኮ እኔ እንትን ያልኩታል ያለው አይደል የሚለው ማንኛውም ወንድ በተለይ ሞቅ ሲሆን አገሩ ሁሉ ደደብ እሱ ብቻ አዋቂ እኮ እንደሆነ ነው የሚናገረው። ሞቅ ሲለን ወንዶች እንደዛ ነው። ይሄን ፐርሰናሊቲ አደባባይ ስንወጣ መልበስ የምንፈልገው ስም አለን፣ መሆን የምንፈልገውን ነገር እናጋንነዋለን፣ ያልሆነውን ሁሉ እንስጣለን። ሰው ሁሉ አላዋቂ ነው፣ እሱ ብቻ አዋቂ ነው። ሰው ሁሉ አይሰራም፣ እሱ ብቻ ትጉ ሰራተኛ ነው። ሰው ሁሉ ምንድነው ያልበሰለ ነው፣ እሱ የበሰለ ነው፣ ግን ሰው አይረዳውም። ሁሉም ይለው ይሄ ነው ወንድ ይሄ ነው። ግን ውስጡ የሚለውና ደግሞ ውጭ የሚለው ይለያያል። ወንድ ወይ ሁላችን ሰው ስንባል ለአደባባይ የምንናገረውና ውስጣችን የምንናገረው ይለያል። አለቃሽ ተነስተልኝ ሰው ያሉ እንዴት አድርገው ይሆናል ብለሽ ስናገርና ደግሞ ያለ እኔና አባቱ ስናስና ያሉ እንደዚህ ያደረስኩት ነው የምትይው አይደል ውስጥሽ። አሁን በስንቱ ማለት ሁለተኛውን ካራክተር ነው የሚናገረው። የሚደብቀው ሰው የሚደብቀው እሱ ያወጣዋል። የሚደበቀው ነበር የነበረው ሁሉም ይለዋል፣ ግን ይደብቀዋል።
ከሰው ጋር የሚያወራው በሚደበቀው ማንነቱ ነው። የሚናገረው ወይም የሚኖርበትን አለ። ሰው ሁሉ ደግሞ ሰው ፊት ሲቀርብ ለአደባባይ የሚበጀውን የሚጠበቅበትን ነገር አለቃዬ እንደ እሳቸው ትልቅ ትንሽ ሰው ናቸው እኮ አንተ ያለሽ ውስጥሽ የሚለው ግን ስንሰራለት ያለው ነገር እኔ ስልጣን የሚሰጡኝ ያሳያቸው ነበር። ከሱ በተሻለ አለም ነው። በቃ ያንን ነው ማለት ውስጡ የሚደበቀውን ሰው ሁሉ የሚደበቀውን እሱ ያወጣዋል። በሱ ቋንቋ ይናገርሽ። እርሱ የሚጫወቱት ካራክተርስ እሱ ገጠሬ ማንኛውም ገጠሬ ማንኛውም አባት ማንኛውም እድሜው ሽበት ያወጣ ሰው ካራክተር የሚናገረው እኮ ነው። ለምን ተደፈርን? ሌላው ደግሞ የኔ ካራክተር ማንም አባትና እናት ልጁ ሴትም ትሆን ወንድ ለልጁ የሚሆን ባል የለውም፣ ለልጁ የምትሆን ሚስት የለም። ቤስቱን ነገር ይመኛል። ቤስቱን እንኳን ቢያገኝ ቤስቱ ልክ አይደለም ይላል። አትሞላለትም ወይም ለልጁ አትሞላም። ያ ነው ጠው። ይሄ ነው ውጭም ያለው ካልቸር የሆነው እዚህም ሀገር ነው። ማትና ምራት አይስማሙ አይደል? እንደዚህ ጊዜ አይስማሙ። ያ ማለት ያ ነው። ለልጅ የምትመጥን አይደለም ነው። ልጃቸውን በተሻለ ሰው ቢድሯት ትልቁ ሰው ታገባላችሁ ደስ ይላቸው ነበር። እዚህ ማን ያገባል? እንደ ከንቱ አይነት ሰው ያገባበት እንዴት አድርጎ ይቻላል? አንደኛ ይሄ ነው የማንም ወላጅ ሀሳብ ይሄ ነው። በጣም ጥቂቶች ናቸው ልጄ መልካም ባል አገኘች ብሎ ደስ ይላቸው። በጣም ጥቂት ናቸው። ተረፈ ምናልባትም እነሱም እንኳን ከቤት የወጣችው አባቶች ሊሆን ይችላል። በተረፈ ግን በጣም ጥቂት ናቸው በልጆቻቸው ባሎቻቸው ሚስቶቻችንን የሚያምኑ የሚቀበሉ። አመዛኙ ግን አይቀበሉም። ውስጣቸውን ጠይቃቸው ይነከር የነበሩ ለልጅ ባለመሆን ይችላል ይላሉ። እና ያ ካራክተር ነው እኔ የሚጫወተው። አይስማምም። ያውም ደግሞ እንደ በስንቱ አይነት ካራክተር አሁን ያለፈው አይተሽዋል። ህፃን አልቀየምም አለ። አሁን ይሄ እንዲያርገው የሚሳደብ ሰውዬ አደባባይ ይባልም አለ። እንደው ብትሰብትክ እንኳን እሱ እኮ ነው ህፃን ደግሞ ህፃን እቀየማለሁ እንዴ? ደግሞ እኮ ለልጁ ነው የምናውቀው። ለሰውየው ልጅ ፍለፊት ነገር ነው የሚል አባትዬው እኔ ህፃን እቀየማለሁ አለ። እንዲህ ትላለህ ለሚስትህ አባት? የምሩንም አይመስልም እኮ የቀልድ ነው የሚመስለው። እሱም አይደለም የቀልድ ጉዳያትም አይደለም። ልቡ የሚያወራው እንደዛ ነው። ለምን ጠልተውኛል ንቀውኛል ስላለ ለእሳቸው ዋጋ ሊሰጥ ምንም ነገር አይችልም። እሳቸውም እንደዚሁ ለልጅ ተወጥናለህ ብሎ ማወጥ አይችሉም። ሁለቱም የማይችሉበት ቦታ ነው ያሉት። እንዲህ አድርገህ አስበው። ካራክተር ማለት ለአንድ አክተር እንደ ዳንስ ጨዋታ ቁጠረው። አንድ አዲስ ዳንስ ሲመጣ ያንተ ግራ ነው ለምዶ አታውቅም። ግን ሪትሙን ይዘህ ይሄ ነው ያለው እንደዚህ ይባላል ብለህ ትለምደዋለህ። ከለመድከው በኋላ ግን አትቆጥርም፣ ሪትም አትቆጥርም። ከዛ ያንተ ይሁንና እንደውም ኢምፕሮቫይዝ ታደርገዋለህ። ያ ማለት ሪትሙ አንተ ውስጥ ገብቷል። አሁን ድጋሚ ውጭ አትፈልገው፣ አንተም ወይ ጀምሯል። ዳንሱ እንደዚህ ትጫወተዋለህ፣ እንደ ልብ ትጫወተዋለህ። ሲጀመር ግን እያልክ ነው አለም ትላንዶ ልክ እንዲህ ማለት ነው። ካራክተር ስለምዩ ብዙ የማይገባህ ነገርና የሚገባህ ነገር አለ። እነሱ እንደምን ብለህ ታጣጥምና ነገሩ ከገባህ በኋላ ግን ያንተ ይሆናል። አሁን ዳንሱን ቆጥር ያለን ከዛ በኋላ የሚጫወተው ገላ ይጫወተዋል። ከየትም ቦታ ላይ ቢጀምረው ጫወተዋለሁ ዳንሱ ወይ ሲጀመር ያዛ ከገማሽ ብታስጀምረኝ ጫወተዋለሁ። ገላዬ ሙሉን ያውቀዋል። ደማት ያለው ይሄ ነው አንደኛው ነገር። ካራክተሩ ተለማምደህ ታገኘዋለህ። ከዛ በኋላ ሀሳብ አይገባኝም። አሁን ስገባ ሀሳብ የለኝም። ምክንያቱም በስንቱን ሳይ እንዴት አድርጌ እንደማያውቃለሁ ልጅን ሳይ እንዴት አድርጌ እንደማያውቅ
ባለቤትን ሳያት እንዴት አስተያየት እንኳን እንዴት እንደሆነ ግልጽ ነው። ስታይ እንኳን አስተያየት ራሱ ያስታውቃል ለማ ምን ነገር እንዳለ። ያ ነው አንደኛው ነገር። እንደ እውነቱ ከሆነ ላቁም ሁሉ ብዬ ነበር ለዲሬክተሩ። አንደኛ እነሱ አጥንተው ይመጣሉ። እኔ ነገር ከገባኝ በኋላ ነው አክት ማድረግ። እነሱ ደግሞ ልምዱ ኖሯቸዋል፣ አክቲቭ ናቸው፣ ወጣቶች ናቸው። ላፍ አድርገው ጥናቱን ፊቴን ላቅ ያደርጉታል። እኔ ከእነሱ ጋር መስተካከል አቃተኝ። ለዚሁም ደግሞ ልባር ከአለማየሁና ከመስከረም ጋር እንዴ ጣር ነው እኮ እና አይ ይቅርታ ካስት አድርገኸኝ ይሉንታ ይዞህ ከሆነ እኔ ለለቅ ፈቃደኛ ነኝ። ከእነሱ ጋር እንደማልወዳደር አውቃለሁ። ከእነሱ ጋር ልደርስባቸው እንደማልችል አውቃለሁ። እና ልስተካከል ስለማልችል ይሉንታ እንዳይዝህ ብትሰርዘኝ እኔ ፈቃደኛ ነኝ። ኧረ አይደለም ያንተ የራስ መስመር አለ። አይ እያስቸገርኩ እንደው ይገባኛል። እነሱ ጦር አይጠናሉ፣ እኔ አላጠናም። አይ የራስ መስመር አለ፣ የራስ ጣዕም አለ። የሚገርም ነገር ነው። በራስ መስመር ግን እኛ ደስ ብሎናል አለ። እውነት ግን ነው። አዎ ከልብህ እየከበደ የተቀበልኩ እንጂ ጥዬ ሁሉ ልወጣ አባረው ነበር። እንግዲህ ብዬ ልዋደርግ ነው ይችላል እንደ ብዬ ነው። ከዛ የተቀራረበ ስንመጣ አሁን እንግዲህ የመጨረሻው ሰነፉ ሰራተኛ ነኝ። ጥናት ሰራተኛ መቀርቦ ነኝ ማለት ስክሪፕቱን እንኳን እዛው ጥዬው ነው የሚሄደው። ግን ልሰራ ስፈልግ ባህሪውን ውስጥ ይዤዋለሁ። ይሄን ያደርጌዋለሁ እና ስክሪፕቱን 2-3 ጊዜ ከነበርኩት በኋላ እለዋለሁ። ኢምፕሮቫይዘር እለዋለሁ። አይቸግረኝም። ጋሽ ስብሐት እና እኔ የተዋወቁበት ሁለታችሁም በሆነ የየራስ ዓለማችሁ ላይ በባህታችሁ የዘጋችሁ ነበራችሁ በራሳችሁ ዓለም ላይ እና መመሳሰል የሆነ ሰው የመፈለግ አይዞባ የመፈለግ ነገር ነው ያዋሃዳችሁና ቅድም ስለ ጓደኝነት ጥቀሱልኝ ስል ጓደኝነት የምርም የማይገናኝ ነገር ሆኖ ልክ እንደ ማግኔት ነው። ተቃራኒ ነገር ሆኖ ግን ይሳሳባል። ለአንዱ መኖር በሌላኛው አለመኖር ውስጥ ይስማማልና አባባልና ስለ ጓደኝነት ምን ይላሉ? እስኪ ጋሽ ስብሐትን ይመስለኛል አሁን ጋሽ ስዩም ሲባል አንደኛ የዛኛው የድንቁ ዘመን የወርቃማው ዘመን አካል በመሆኑ፣ ሁለተኛ ደግሞ ጋሽ ስብሐት ሲባል አብሮ ጋሽ ስዩም ይባላል። ትኩሳትን እና የጋሽ ስዩም የሆነ ስራ ከፊትና ከጀርባ ነው እየተባለ እንትን ይሉታል እንሰማለንና እስኪ ስለዛ ነገርም ቢነግሩ ስለ ጓደኝነት በደንብ ስለ ጋሽ ስብሐት ቢነግሩንና የኔ ስብሐት ይሄ አይደለም ያሏት ቃለ መጠይቅም ደግሞ አይቼ ነበር። ያንተ ስብሐት ማን የትኛው ነው ጋሽ? የትኛው ነው እርሱ? ደጋግሜ ብየዋለሁ ይሄ ነገር ስለ ጋሽ ስብሐት እና እኔ የተገናኘን ሁለታችንም ከሰው ተገልለን በነበረበት ሰዓት የተገናኘን። እኔ ከሰው ሁሉ ጋር ተጋጭቼ በቃ ብቻዬንም ሆኜ መጽሐፍ ማንበብ ጓደኛዬ መጽሐፍ በሆነበት ሰዓት እያነባለሁ አጥፋለሁ፣ ምሳዬን በላለሁ፣ ከዛ እመጣለሁ፣ ቡና እጠጣለሁ። ሰው አላወራም፣ መጽሐፍ ነው የማወራው። አንዳንድ ሰዎች ከመጡ አወራለሁ። መጽሐፍ ጓደኛ የባረኩበት ጊዜ ያገኘሁት አንድ በጣም ብቸኛ ነበር ማለት ያየሁት ስህተት እናገራለሁ ወይም አፌ ልቅ ነው። ስለዚህ ሰው አይፈልገኝም፣ እኔም አልፈልግም። ጋሽ ስብሐት ደግሞ ከማንም ሰው ጋር አይነጋገርም። እኛ እዚህ ቤት ይመጣል፣ ይመቸዋል፣ ጫቱን ይቀማል፣ ልጁን ይዛል፣ መጽሐፉን ያነባል። ከማንም ሰው ጋር አይገናኝም። እንደውም ወፈፌ ነው በሽተኛ ስለሚባል ማንም አይቀርበውም። ግን ሳየው ወፈፌ ነገር የለበትም፣ ምን ነገር የለበትም። ግን ሰው አያወራም፣ ሊያወራ ፈቃደኛ አይደለም። እና ደግሞ መጽሐፉ ስለሚያነብ እኔ መጽሐፍ የሚያነብ ሰው ደግሞ አከብራለሁ። በቃ እንዲሆን ግን ቲያትር ያህል ሁልጊዜም ውድ ያህል በዚህ የተነሳ አንድ ቀን ቲያትር ሰርቼ ስወርድ እና ቁጭ ስል ቢራ ብጋብዝ ደስ ይላል አለኝ እና በዚህ ነው የጀመረው። አንደኛ ስላልናገረኝ አልነግርማ ሰው፣ ሁለተኛ ግብዣ ነው ፍራንክ የለም። እሺ አልኩት እና ጠጣን። እኔ ልምጣ ወይስ አልመጣሁ ብዬ እሱ አለበት ቦታ አወራ።
በዚህ ምስል ውስጥ ተነሳና ኢሳቅን ጽፎ ነገር አለ ይመስለኝ አለኝ ያልኩት አወራን። በግጥም የተነሳ አወራን፣ ተግባባን። እሱም ሰው ይፈልግ ነበር፣ እኔም ሰው ይፈልግ ነበር እና ደግሞ በጣም ዝግ ሰውዬ ለእኔ ሲከብት በጣም ደስ ያለኝ ተስማማ። ጓደኛሞቹ ምን ብዬሽ ሳቅም አይስቅምም ነበር። ቀልዶች የሚቀበሉት እና የሚረዱለት ስለሌለ ቀልድ እንኳን መናገር አቁሞ እንደነበር ነገረኝ። እኔ ቀልዴን በደንብ አድርጌ ከተከዝ ጀመር፣ እሱ ምስቅ ጀመር። አሁን ሁሉም ነገር ረሳን። ከዛ በኋላ ነው ሰው ወደ እኛ ጋር መቅረብ ጀመረው፣ ወደ ጋይስባት ጋር እና በሌላ በኩል ወደ ሰው ያቀረብኩት እኔ ነኝ እላለሁ። ጋይስባት ጋር ምን ይሆን ነበር? ብቸኛ ሆኖ ይቀር ነበር ብዬ አስባለሁ። እኔንም የለወጠኝ ደግሞ እሱ ነው። ከዛ ብዙ ነገር አስታለኝ፣ ብዙ ነገሮች ምናልባት ቅድማ ያነሳቸው ትሁት ነህ ለሰዎች እንትን ታስባለህ የሚለው ነገር ከሱ ተቀበልኩ ይመስለኛል። አነቃኛው ገና ጭብጨባ ስሰማ እኔ ልዩ ሰው ነኝ ማለት ስጀምር እና ሻይ ቤት መስለኝ ለካ ሻይ ቤት ገብቼ አላውቅም። ለምን ዝነኛ ነኝ እንዴ ብዬ ተበላሽቼ ኖረዋል ያልኩና ጀመርኩ ማለት ነው። ወደ ትክክለኛው ዓለም መለሰኝ ጋይስባት። ከዛ ብዙ ነገሮች እንደዛ ነው። ጓደኛ ማለት በመሰረቱ በአንድ ነገር ላይ አብረው ተሰለፉ። ጓድ የሚለው ነገር ባትወስዱ በአንድ ዓላማ በአንድ ነገር ተሰለፉ የተገመዱ እንደማለት ያለ ጓደኝነት ተመሳሳይ ነገሮች ያላቸው ሰዎች ናቸው። የሚደማመጡ ማለት ነው ሰዎች ናቸው። የሚግባቡ ሰዎች ማለት ናቸው። ጓደኝነትሽ በጣም 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 ከፍ ያለ መሆን ሲጀምር የነፍስ ጓደኛ ትሆኛለሽ። በስጋ ሳይሆን በነፍስ መግባባት ትጀምሪያለሽ። ያ ማለት አንቺ ውስጥ ያለው ነገር ሌላው ቀርቶ ርዕስ እንኳን ስትጀምሪ እኩል ትጀምራለሽ። አንተ ጀምር ስትይ እኔም እኮ እሱን ልነግርህ ነበር የምትይው። በጣም ይቀራረቡና ወደ አንድ ነፍስነት ተጠጋጉ። የሚያዩት ነገር ተመሳሳይ ይሆናል፣ የሚያስቡት ነገር ተመሳሳይ ይሆናል። ያ በጣም የመቀራረብ ወደ አንድነት ሁለት መቀራረብ። ከዛ በኋላ እንደ ባልና ሚስት ይሆናሉ። ያኛው በስጋ ባልና ሚስት በስጋ ሲሆን ይሄ በመንፈስ ይሆናል። ጓደኝነት ማለት ይሄ ነው። ከዛ በኋላ የአንቺ ሀሳብ ይገባሻል፣ የእሱ ሀሳብ ይገባዋል። አብረሽ ትቀጥያለሽ። ሁለት ነፍሶች የተለመዱ ናቸው፣ በፍቅር የተሳስረዋል። ከምንም ነገር በላይ ይግባባሉ በፍቅር ስለተሳሰሩ። ምናልባትና እንግዲህ ይህን የምናውቀው በዳዊትና በዮናታን ፍቅር ነው አለ የምናውቀው። ከሴት ፍቅር የጠና ነበር እንላቸዋለን። ወንድማማ የዳዊትና የዮናታን ታሪክ ከሴት ፍቅር የጸና ነው የሚላቸው። እንደዛ ትሆናለች። ጓደኝነት ማለት ትልቅ ነገር ነው። በነፍስ መቀራረብ ማለት ነው። መጀመሪያ ግን በገላሽ የምትቀራረብ ቀጥለሽ በነፍስሽ ትቀራረቢያለሽ። እሱን አይነት ጓደኛ ማለት መታደል ነው። ስኬታማው ስብስብ ላይ እንዴት ነው ጋይስባት ግጥምን ካነበበ በኋላ ቅድም እንደውም ዳኒ ሲያነብሉት ግጥሙን የእርሱን ግጥም ሲያነብ እያረምኩ ነበርና ምን ወሰደኝ ጋይስባት ከጎን ቁጭ ብሎ ናና አንብበውና እኔ ላርም አልኩት። ምክንያቱም እኔ የማነበው የነበረው ጋይስባት ይሰማኛል አይሰማኝም ነው። ብዙ ሰዎች በተለይ ወጣቶች በእኛ ዘመን ውስጥ ሲያነቡ እነ የተማሩ ሰዎች ንቀው ነው የሚቀበሉሽ እና ዘግተው ነው የሚሰሙሽ። እና እኔ ደግሞ ነፍሴ መናቅ አትፈልግም፣ መገፍተር አትፈልግም። እገፈተራለሁ፣ በጣም መጥፎ ተገፋታሪ ነኝ እና እሱን አልፈልገውም ነበር እና ይሰማኛል አይሰማኝም ወይ ብዬ ነበር የምሳሳተው። የማነበው እሱን ነው። አውቀህ ነበር የምትሳሳተው? አይደለም እሱን ነው እያነበብኩት ያለሁትና ይሰማኛል አይሰማኝም እያልኩ ነው የማነበው። ስለዚህ እሳሳታለሁ፣ ሰዓት ያርመኛል። ከዛ በኋላ ከአብላሽ ያልኩት እንዳውም ልንገርህ፣ እኔ መጽሐፉን ፊደሉም ሳይሆን የማነበው አንተን ነበር የማነበው። ይሰማኛል አይሰማኝም አልኩ። አለደነገጥ
እንግዲያውስ እኔም አንተ ግጥም ታነባለህ ብዬ አስቤ አላውቅም። አሁን ተስማማለን። በዚህ የተስማማ ነው እነሱ እና ጓደኝነት ማለት አንድ አይነት ናቸው። ምን የሚሉት ነገሮች ደግሞ አለ። ይሄ አንድ አይነት ላባ ያላቸው ወፎች አንድ አይነት በርድስ ኦፍ ፌዘር ፍሎክ ቱጌዘር ይላሉ። አንድ አይነት ነፍስ ስትኖር አብሮች ለመሄድ በጣም ቅርብ ናቸው። አብረን ነው የእሱን አይነት ነፍስ ነበረኝ ማለት ነው። ተስማምተን ነው በጣም ለረጅም ጊዜ ይሄን ነው እንደ ወንድም እንደ አባት ይመክረኛል። እንደ ወንድም እንደውም በትምህርቱና በብስለቱ ውስጥ የበለጠኝ በጣም የተከረመጠቀሰው ነው። ግን ሁልጊዜም አንድ ነገር ይላል ስዩም፣ ስለዚህ ነገር እስኪ አንድ ነገር በላይ ምን ትላለህ? እኔ እንደዚህ እላለሁ ምን ትላለህ ይለኛል። እንጃ እንግዲህ ሲመስለኝ እንደዚህ ነው የሚሰማኝ። ስለ ኦሪጂናል ያንተ ሀሳብ ይለኛል። እሱችን ብቻ ነው የሚለኝ። ያንተ ሀሳቦች ኦሪጂናል ናቸው። እከሌ ጸሐፊ እንዲህ ብሎታል ይህን ሀሳብ፣ እከሌ የሚባል ጸሐፊ እንደዚህ ብሎ አብራርቶታል። አሁን ያንተ ደግሞ የሚገርም ነው። በእነዚህ አይነት ነገር ነው አንተ ገለጽከው። ይገርማል። ይህን ሀሳብ ግን ለማወቅ ፈልጌ ነው። በልዩ አይኑ አንገድ የምትመለከተው አንተ ይለኛል። እሱ ትከለም ሌላው እሱ ነው እኮ አሁን አንተ እንድሰማ የሚያደርገኝ በራስ መስመር ስለምትሄድ ነው። እርግጠኛ ነኝ ይህንን የተናገረው ሰው ያጠገብህ እንኳን ቢሆን የምታየው ከሱ በተቀራኒ እንደዛ ነው። እና ደግሞ ለመንገር አትፈራም ማለት ነው። እንዴ ለምን እፈራለሁ? የኔ ምላስ አለ እንዴ ቀመሰው? በአንተ ምላስ ጨው አልቀመስኩም። በእኔ ምላስ ከሆነ እኔ መናገር ያለብኝ ነው የምለው። እና እንደዛ ነው። ጋሽ ስብሐት ሲቀማምስ ትሁት ይሆናል ይላሉና እንደ መጨረሻ እንደ መደምደሚያ እኛ የምናውቀው ስብሐት አለ፣ እርሱ የሚያውቁትን ስብሐት እስኪ ንገሩንና እንቋጭው ሀሳባችንን። አዎ ስብሐት ቅድም ያልሽው ነገር እሱ ብቻውን በቂ ነው ለኔ። ሰው ሲሰክር ይንዘባዘባል፣ ያልሆነውን ነገር ይናገራል፣ ልቅ ይሆናል አለም መጠጥ ሰጣ እንደውም ብቅል ያባውን ወደ አባውን ብቅል ያወጣዋል ይላሉ አለም ያለው ውስጥሽ ያለው። ጋሽ ስብሐት እንደሱ አይደለም። በልቡ ያሰበው እንኳን ነገር ሲኖር እንዴት ሳያስቀይምሽ ሊነግርሽ እንደሚፈልግ ነው የሚዘጋጀው። አንቺን ሳያስቀይም ሰክሮ እንግዲህ ለእኔ ሳስቶ ሊሆን ይችላል፣ ወይም እኔ እያለሁ የነበረው ይሄ ነው ማለት ፍጹም ላያስቀይምሽ ነው የፈልገው። ግን ደግሞ ሳቀው በጆሮው ያዙት። ግን ደግሞ ሳቀው ፊት ለፊት አልሰማ ካልሽ ባለጌ ቃል እንኳን ለመናገር ጉዳዩ አለ። በአደባባይ ሆነ እሺ አንተ ማለት እንዲህ ነው ብሎ መናገር የሚደፍር ሰው ነው። ግን እጎዳዋለሁ ብሎ ካሰበ ግን እጅግ የሚገርመኝ ነገር ስብሐት ለራሱ ሌላ ስብሐት ያቆማል እንዳያስቀይምሽ። ይሄ ማለት እንደዚህ ነው ካለሽ በኋላ ይሄን ስልህ ብሎ እንዴት በሌላ ትርጉም እንዳትረጉም ሲያብራራለሽ ቆይና ይሄ ማለት ነው እንግዲህ ይሄ ማለት ደግሞ ብሎ እንደገና ይሄ ስልህ ብሎ እንዳትቀየሚ መከራውን ያህል ግን ሰክሮ ሰው ይሄን ያደርግ ስብሐት ይሄን ያደርጋል። ለምንድን ነው ስብሐት ስትሰክር ሌላ ስብሐት ዘበኛ የምታስቆመው? ቢያልከን የገለጽከኝ በጣም እናመሰግናለን ጋሽ ስዩም። እሳቸው እንግድነት ለእኛ እንደ ብርቅ ነው። የክብር እንግዳችን ናቸው። በቴሌቪዥን ስናይ በድራማ ስናይ በጣም እንከታተላቸዋለን። በስንቱም ሆነ ከነ ቤተሰባቸው እየተከታተልን ነው ያለነው። ስለምንወዳቸው ነው ዛሬ እኛ እናስቸግራቸው የፈለግነው። የጥንቱ የጠዋቱ የሚባል ነገር አለ። ስለዚህ ከእሳቸው የበለጠ የትም አናገኝም። የእሳቸውን ደግሞ ታሪክ ሰው ቢሰማ መስማት የሚፈልግ ሰው ብዙ ሰው ይኖራል። ያ በሚል ነውና አክብረውን እንደመጡ እግዚአብሔር ያክብርልን። ከቤተሰቡ ጋር እግዚአብሔር ያቆይልን። ጤናና እድሜ ይስጦት። በጣም ነው ማከብሮት፣ እጥፍ ድርብ አድርጌ ያከብሮታለሁ እና እግዚአብሔር ይስጥልን። እናመሰግናለን።
መልካም ሰው ነው። አንዳንድ ሰው እስከሚሞት ድረስ ህይወቱ ካለ መልካም መስራት ነው የሚፈልገው። ለምንድን ነው ይሄ ነገር? እግዚአብሔርም ደስ ይለዋል መልካም መስራት። አይ እኔ በቃ ይሄ ነገር ለምን አስተላልፋለሁ የሚል ሰውም ይኖራል። እሳቸው አላሉ። አንድ በአንድ የተጠየቁትን መልስ ሰጥተው እኛን አክብረው መጥተው፣ ይሄ ሰው ማለት እንዲህ አይነት ሰው ነው። ሰውን የሚያከብር እግዚአብሔርን የሚፈራ ሰው ነው። እሳቸው ትልቅ ሰው ናቸው። እውነቴን ነው። እግዚአብሔር አሁንም ክብሩን ይጨምርልን፣ እድሜና ጤና ይስጦት። ከነ ቤተሰቦ ከልጆቹ ከባለቤቱ እግዚአብሔር ያቆይልን። በጣም ነው የምናመሰግነው። እኛ የእርሶ ዝምድና በጣም እንፈልጋለን። እናመሰግናለን። ጋይ ስዩሜ እንደ ማጠቃለያ የሚሉት ነገር ካለ ይበሉንና ፕሮግራማችንን እንዝጋው። ምን የምለው ነገር ምናልባት ዘመኑን አብረን እንድናየው ፈልጋለሁ። አሁን ሰውና ሰው እጅግ ፈቅዶ የተራራቀበት ዘመን ነው። ፈቅዶ አሁን ወዴት ይሄደም ተገዶ ወደሚለው ነው። ማንኛችንም ሞባይላችንን ይዘራል። ባልና ሚስት እንደ ድሯቸው አያወሩ። ቢደባደቡ ይሻል ነበር ተጣልተው። ትክክል ነው። እውነታቸውን ከትም ሰውና ሰው ነበር። አሁን ሰውና እቃው ነው። ወሬው በሰውና እቃ ነው። ልጆችም ባሎችም ሚስቶችም እናቶችም የሚያወሩት ስለ ሰው ጋር ከሰው ጋር ቀርቶ እነሱን ከማይመለከታቸው ነገር ጋር እያወሩ ናቸው። የሰው ለሰው ግንኙነት እየጠፋ ነው። የአባትና የልጅ ግንኙነት እየጠፋ ነው። ሰው ከሰው የበለጠ መድኃኒት የለውም። ሰው ከሰው የበለጠ የሚከበር ነገር በዓለም ውስጥ የለውም። ክቡር ሰው እንደውም ደጋግሜ እናገረዋለሁ። ይህን ነገር ሰው ላይ እንኳን የሚጨመር ማዕረግ የለም።